አቡ ግርማ ባላለው የኢትዮጵያ ደምና ህብረ ህዋስ ባንክ የላቦራቶሪ አገልግሎት መሪ ስራ አስፈጻሚ ነኝ። እዚህ በሞጆ ከተማ አሁን እየሰጠን ያለነው ስልጠና የደም ተዋጽኦ ዝግጅትን እንዴት መጨመር እንዳለብንና ከደም ምርመራ አንፃር ደግሞ ለቴስቲንግ የተመረጡ ደም ባንኮች ወደ ቴስቲንግ ከሚልኩት ደም ባንኮች ጋር እንዴት ትስስር ፈጥሮ በተቀናጀ መልኩ መስራት እንዳለባቸው ነው እየሰጠን ያለነው። ይሄ ስልጠና የሚሰጠው ለደም ባንክ ኃላፊዎችና ለተመረጡ ደም ባንክ ኃላፊዎችና ለክልል ተጠሪ ደም ባንኮች ነው። ስለዚህ ይሄ ስልጠና ለ3 ቀን እየሰጠን እንገኛለን። ምክንያቱም እስካሁን የገጠሙን ቻሌንጆች ለምርመራ የሚሆኑ የደም ናሙናዎች እንዴት ወደ ቴስቲንግ ይላካሉ፣ ከተላኩም በኋላ ውጤታቸው ወደ ደም ባንኮቹ እንዴት መሄድ እንዳለበት ስታንዳርዱን በጠበቀ መልኩ መላክና መሆን ስላለበት እሱ ላይ የጋራ የሆነ ዲስከሽን ፈጥረን መግባባት ላይ ደርሰናል ማለት ነው። በደም ተዋጽኦ በኩል አንዱ የ2018 ዓመተ ምህረት እንደ ኢኒሺዬቲቭ የያዝነው በሀገር አቀፍ ደረጃ 35% የደም ተዋጽኦን ማምረት ነው። እሱን አሁን እየሰራን ነው። የኢትዮጵያ ደምና ህብረ ህዋስ ባንክ ምክትል ዋና ዳይሬክተር ነኝ። ዛሬ ዋናው የተሰባሰብንበት ዋናው ዓላማ የ2018 የሩብ ዓመት እቅድ አፈጻጸም የደም ተዋጽኦ ላይ ፎከስ አድርገን ለመገምገም ለመወያየትና ቀጣይ አቅጣጫ ይዘን ልንሰራ ያሰብነው ብዙ ጉዳዮች አሉ። ስለዚህ ከዛ አንፃር ጥሩ አይነት ዲስከሽን ነው እያደረግን ያለነው። እንደሚታወቀውም በአገራችን ውስጥ 56 ደም ባንክ ቢኖሩንም ነገር ግን የደም ተዋጽኦ ላይ የሚሰሩ 22 ደም ባንኮች ናቸው። ስለዚህ እነዚህን 22 ደም ባንኮች እንዴት እናጠናክራቸው፣ እንዲሁም ደግሞ እንዴት ደግሞ እነዚህን ደግሞ ኤክስቴንድ ማድረግ አለብን የሚለውን ነገር በደንብ ኢኒሺዬቲቭን ወስደን እየሰራን ያለነው። ምናልባትም እንግዲህ የደም ተዋጽኦ ላይ ፎከስ አድርጎ መሰራቱ ትልቅ አድቫንቴጅ አለው፣ በተለይ ከታካሚ ሳይድ ማለት ነው። ስለዚህ ከዚህ ቀደም ሞር እየተሰበሰበ ያለው የ350 ml ወይም ደግሞ 350 ቮሊዩም የሚይዝ የደም ከረጢት ኮሌክት የሚደረግበት ነበረ። አሁን ላይ ግን እይታችንን ወደ 450 የልገሳ ሂደት ፎከስ አድርገን እንድንንቀሳቀስም ጭምር ነው። ምክንያቱም ዓለም ወደዛ እየተሻገረ ነው። ዓለም ከ350 ml ቮሊዩም ወደ 450 ml ዳይቨርት እያደረገ ነው ያለው። ምክንያቱም አንደኛ ለሰው አድቫንቴጁ ለታካሚው በጣም የሚጠቅመው ስፔሲፊክ የሚያስፈልገው ደም ለሚያስፈልገው ሰው ከመሆኑ አንፃር ትልቅ ሚና ይጫወታል። 450 ml ሲለገስ አንዱ ደም ወደ 4 የደም ተዋጽኦ መቀየር ይችላልና አንዱ ደም ለ4 ሰው መዳን ምክንያት ነው የሚሆነውና ከ350 ml 450 ml መለገሱ ወይም ደግሞ ኮሌክት ማድረጉ የተሻለ አድቫንቴጅ ያመጣል። ከዛም ደግሞ ተጓዳኝ ችግሮችንም እንዳያመጣ ይከላከላል። የተሻለ ኳሊቲ ሴፍቲን ከመጠበቅ አኳያ ጥሩ አይነት ስራዎች እየተሰሩ ነው ያሉት። ይሄ የሚቀጥል ነገር ይሆናል። ኢቢቲቢኤስ እንግዲህ የኢትዮጵያ ደምና ህብረ ህዋስ ባንክ በአገር አቀፍ ደረጃ ያለውን ወጥ የሆነ ስታንዳርዱን የጠበቀ የደም ስርዓት እንዲኖር እንዲሁም ደግሞ የቲሹ እንግዲህ አይን ባንክም እኛም ጋር የመጣበት ሁኔታ አለ። ያንን ስታንዳርዱን ጥራቱን ሴፍቲውን ከማስጠበቅ አኳያ ጉልህ ሚና የተጫወተ ተቋም ነው። እየሰጠን ያለነው ስልጠና ለክልል ደም ባንክ ኃላፊዎችና የክልል ደም ባንክ ተጠሪዎቹን አንድ ላይ አድርገን ነው እየሰጠን ያለነው። የስልጠናውም ዓላማ የደም ተዋጽኦን እንዴት መጨመር እንዳለብንና የ% የደም ተዋጽኦን ማምረት ነው። እሱን አሁን እየሰራን ነው። የኳርተሩ ውጤት የዚህ የፈርስት ሩብ ዓመት አፈጻጸማችን በጣም ጥሩ ነው። ስለዚህ ይሄን ይበልጥ በደንብ በተጠናከረ መልኩ ለመስራት ይሄ ወርክሾፕ ወይም ስልጠና ደግሞ ያስፈልጋቸዋል ማለት ነው። ስለዚህ አሁን እያረግን ያለነው እያንዳንዱ ክልል የራሱን አፈጻጸም ያቀርባል። ከዛ የጋራ ዲስከሽን ይኖራል። ሁሉም የሰራውን ስራ ካቀረበ በኋላ ያሉት ጠንካራ ጎኖችና ደካማ ጎኖች
ተለይቶ የጋራ የሆኑና መስተካከል ያለባቸው የኢትዮጵያ ደምና ህብረ ሕዋስ ባንክ ደግሞ ከክልል ደም ባንኮች የራሱን የሆነ መውሰድ ያለበት ማገዝ ያለበትን ለይቶ ወስዶ ስራውን በተጠናከረ መልኩ የዚህን የ2018 ዓመተ ምህረት ስራዎቹ በተጠናከሩና በተሳለጡ መልክ እንዲሰሩ ለማድረግ የታቀደ ነው ማለት ነው። እስካሁን ያለው የስልጠና ሂደት ወይ የወርክሾፑ ሂደት በጣም ፍሬያማ ነው ለማለት የተጠሪ ደም ባንክ ኃላፊዎች ይህንን ስልጠና ከወሰዱ በኋላ በየደም ባንኮቻቸው ሲሄዱ ህብረተሰቡን በንቃት የደም ተዋጽኦ እንዲለግሱ የማድረግ ስራና በየደም ባንኮቹ ደግሞ በውስጥ በላቦራቶሪም በደም ለጋሽ ክፍሎች መሰራት ያለባቸው ከስታንዳርድ አንጻር በተጠናከረ መልኩ ለመስራትና አዌርነስን ፈጥሮ ሁሉም ሰው አውቆት ከሆል ብለድ ወደ ደም ተዋጽኦ ማምረት አስፈላጊ መሆኑን እንዲያስረዱም ኤክስፔክት እናደርጋለን ማለት ነው።